አስደናቂው ምዕመኑ ሰባኪ ልብን ገዝቶ ህሊናን አንቅቶ ስለ ሕይወታችን በቃሉ በኩል ያናግረናል። ቃልን እንሰማለን ወይስ ሕይወትን እንቀበላለን? ቃሉ በተግባር ሕይወት ካልተገመደ ይፈታል። የተፈታው ማህተባችንን የሚያጠብቅልን የሕይወት ቃል እንድትከታተሉ ጋብዘናችኋል። ቻናላችንን ሰብስክራይብ ማድረግ ቅንነት ነው። እዚህ ትውልድ እምነት ኃይል በቀዘቀዘ መልኩ መራመድ ከጀመረ ብዙ ዓመታት አልፈውታል። እግዚአብሔር በዙፋኑ ብቻ እንደሚኖር ለፍርድ ብቻ እንደሚመጣ ብናውቅም በውስጠኛ ሕይወታችን መንፈስ አብሮን እንደሚኖር ያለን መረጃ እጅግ ያነሰ ነው። የእግዚአብሔርን መኖር ብቻ አውቀው ሳያውቁት የሚያልፉ ሰዎች ቁጥርም እጅግ ብዙ ነው። አንዳንዶቻችን እግዚአብሔር የምናውቀው በቤተሰቦቻችን የእምነት ሐረግ በኩል ቢሆንም እድሜያችን ለማገናዘብ ሲደርስ እንኳ ስለ ትክክለኛው እምነት ለመመርመር ለማጥናት ሐሳቡም ፍላጎቱም የለንም። ቤተሰቦቻችን ሙስሊም ክርስቲያን ከሆኑ ለዘመናት ባለማወቅ በዚህ እምነት ሳናውቀው ትክክለኛውን መንገድ ሳንለይ የእምነት ስም ይዘን እናልፋለን። በስሜታዊነት ብቻ የምንኖር አማኝም ስፍር ቁጥር የለውም። በእምነቱ ውስጥ እውነተኛውን አምላክ መንፈስ እንዳለ ሳይረዳ እንዲሁ ያልፋል። በዚህ እምነት በተባለው ማለያ ውስጥ ሰይጣን የራሱን ተከታይ አፍርቷል። ሰዎች ነቅተው በውስጣቸው ያለውን መንፈስ እንዳያስተውሉ አድርጎ ብዙ ተከታይ እንዲሁ የሚያልፍ ትውልድ ሰርቶብናል። አንዳንዶቻችንም እግዚአብሔርን ለቃላት ማሳመሪያ ኦ ማይ ጋድ ከማለት ውጪ እውነተኛ የእግዚአብሔር መንፈስ ረሃብ ያለብን አለመሆናችን የሕይወታችን መንገድና የአኗኗራችን ዘይቤዎቻችን ምስክሮች ናቸው። ይህ ትውልድ ከተመቸው ካልተቸገረ አምላኩ ምን ያደርግልኛል ያለ ይመስላል። ስለ ነገው የነፍሱ ማረፊያ የትና እንዴት እንደምትኖር የዘነጋ ይመስላል። በሥጋ ድሎት በኩል ያለው ነገሮች ብቻ ሕይወት መስሎት ላይነቃ ተኝቷል። በሥጋ የምንኖርበት ዕድሜ ይልቅ ለዘላለማዊ ሕይወታችን ማሰብ እንዴት አቃተን? መልሱን ለመንቃት ላሰበው ተወዋለሁ። ብዙዎቻችን በሚባል ሁኔታ ከሰማይም ከምድሩም ሳይመቸን አንድም ሳያምርብን ሳይደላን የምንኖር ምን እንጠብቃለን? ማን የፈጠረን? ለምን ተፈጠርኩ? ለምንስ ወደዚህ ዓለም መጣው? መጠየቅ ስንጀምር ወደ መልሱ ወይም ወደ እውነተኛው አምላክ እንጠጋለን። እውነት ግን የሰው ልጅ ተወለደ፣ አደገ፣ ሰራ፣ ለበሰ፣ ጠጣ፣ በላ፣ ወለደ፣ ሞተ ነው ታሪኩ? መልሱን ለእናንተም ለኔም ትቼዋለሁ። በመጽሐፍ ቅዱስ ውስጥ አንድ ታሪክ ከትውልዳችን ጋር የሚመሳሰል ስለሆነ እንስማው። ጌታ ኢየሱስ ክርስቶስ ሲያስተምር ሲፈውስ አይተው ብዙ ሺህ ቁጥር ትውልድ ተከትሎታል። 5 ዓሣና እንጀራ ባርኮ ብዙ ሰዎችን መግቧል። ከዚህ ትውልድ ውስጥ 2 አይነት ሰዎች አሉበት። በእምነት የሚከተል ትውልድና ዓሣና እንጀራ ፈላጊ ትውልድ። ያመነው እግዚአብሔር ያውቀዋል። እንደ ዘኪዮስ ከማያልፈው ትውልድ ለይቶ ይጠራዋል። እንዲሁ ከሚያልፍ ትውልድ እግዚአብሔር ይጠብቃል። የጌታችን ቃል በሐዋርያው ቅዱስ ጳውሎስ አንደበት እንዲህ ሲል ይነገራል። ወደ ተሰሎንቄ ሰዎች ምዕራፍ 6 ከቁጥር 3 እያንዳንዱ ገንዘቡን ይወቅ፣ በንጽሕና በቅድስና በክብርም ይጠብቀው። ይህ ቃል ውስጥ 4 ኃያል መልእክት አለ። ሀብት፣ ቅድስና፣ ክብርና መጠበቅ። በዚህ ኃያል ቃል ላይ ተመስርተን
ጌታችን ምስጢራዊ ቃል መልእክት እንድንማማር መንፈስ ቅዱስ ፈቃዱ ይሁን። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰጠን ሀብት ውስጥ አንዱ ሀብት ፍቅር፣ ሰላም፣ የዋህነት፣ ቅንነት፣ አመስጋኝነት፣ ይቅር ባይነት ናቸው። ዛሬ እነዚህ ሀብታችን በቅናት፣ በደም አፍሳሽነት፣ በምቀኝነት፣ በተንኮል፣ በጠብ፣ በጥላቻ፣ በራስ ወዳድነት የተገለጡ እውነታዎች ናቸው። ከዚህም አለፍ ብለን ስናስብ ዛሬ ሀብት ብለን የምንጠራው የምንጠብቀው በባንክ ውስጥ ያስቀመጥነው ብርና ንብረት የምናስጠብቅበት መንገድ እጅግ ጠንካራ ነው። ቅድስና የጎደለው ሰው በተለያየ መንገድ ተገልጦ እናየዋለን። ያልተቀደሰ ልጅ፣ ያልተቀደሰ ሀብት፣ በመተት የተገኘ ብር፣ ጠንቋይ ጠይቆ የተወለደ ልጅ፣ በአጠቃላይ በመናፍስት እጅ የተያዘ ኑሮ እንዳለን ሕይወታችን ይናገራል። ክብር ያጣ ሕይወት ክብር ያጣ ልጅን ይወልዳል። ልጅ ማጣት፣ ጊዜ ማጣት፣ ሰላም ማጣት፣ በረከት ማጣት፣ ክብር የሌለ ሕይወት የመኖር አንዱ የመንፈሳዊ ጉድለት ምልክት ነው። የእነዚህን ሀብታት ተካፋይ የሆኑት ክብርና እግዚአብሔርን የሚጠብቁት ሰዎች ሕይወት ምን ይመስላል? እግዚአብሔር የታመነ ቅንና እውነት የሚጠብቋት እነዚህ ሀብታት አላቸው። ቅንነት፣ ፍቅር፣ ሰላም፣ ይቅር ባይነት፣ ተሰሚነት፣ በጎነት፣ ሀብተ ፈውስ፣ መናፍስትን የማውጣት ኃይል ብዙ ሀብቶች አላቸው። ታዲያ ይህ ሀብታቸው በእውነትና እግዚአብሔርን በመምለክ ውስጥ የተገነባ ስለሆነ ቅድስና የተለየው አይደለም። ቢሰጡ የሚባረክ፣ ቢመርቁ የሚደርስ፣ ቢፈውሱ ሰላምን ይሰጥ የጌታ ኃይል አላቸው። ይህ ቅድስናቸው በሰው ዘንድ የተከበሩ፣ ተወዳጅና ተናፋቂ ያሰኛቸዋል። ሰይጣንም የሚፈራቸው አይነት ሰው ናቸው። ይህ ክብር እግዚአብሔርን በቅድስና በንጽህና ወደ መጠበቅ የሚያሻግር መንፈሳዊ ጽናትን የመላበስ ኃይል ይሰጣቸዋል። በንጽህና የሆነው እየተቀደሰ፣ የተቀደሰው እየተከበረ፣ የተከበረው አምላኩን በጽናት እየተጠባበቀ የዘላለማዊ ሕይወትን ኢየሱስ ክርስቶስን ያየዋል። በሱ ፊት የመቆም ኃይልን ከጌታው ይቀበላል። ወደ ዘላለማዊ ሕይወት ይገባል። የመከረን ያስተማረን ልዑል እግዚአብሔር ስሙ የተመሰገነ ይሁን። ከማያልፈው ትውልድ እግዚአብሔር ያገናኛል።